ሰላም እንዴት ናችሁ? የአይሻ ቤተሰቦች ደህና ናችሁ? ያላችሁ አለ አልሐምዱሊላህ እኔ ደህና ነኝ። ከብዙ ጊዜ መጥፋት በኋላ ተመልሻለሁ። በጨጨብሳ አሰራር መጥቻለሁ። ቀዩንና ፍርኖ ዱቄት ጥቁሩን ጤፍና ፍርኖ ዱቄት እንደዚህ ከጋገርኩት በኋላ በምጣድ ፈጭቼዋለሁ ለየት ለማድረግ እና አትቆጩ፣ ሞክሩት። በጣም ነው የሚጣፍጠው። እዚህ ጋር መጥበሻዬ ላይ ቅቤ አድርጌ አቅልጫለሁ። አሁን በርበሬ ብዙም አላበዛም ከዚህ ጋር ስለሆነ የምንመገበው ትንሽ አድርጌ በስሱ እንደዚህ እያጋልኩት ነው ማሽበትም ማለት ነው። ተከታተሉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አዲስ ነኝ። ከዛ እንደዚህ ከቀለጠልኝ በኋላ የፈጨሁትን አያችሁ እንዴት እንደሚያምር ማሻአላህ። ከዛ እሱን አንድ ላይ እናደባልቀዋለን ማለት ነው። በጣም ነው የሚያምረው ለአይን ራሱ። ይኸው እንደዚህ በጣም ነው የሚያምረው። መጣፈጡስ ማሻአላህ ተባረከ ረህማን በጣም ነው የሚጣፍጠው። ሞክሩት፣ አትቆጩም። በእጅም ይቻላል፣ ግን እንደዚህ ሲፈጭ ደግሞ ለአይንም በጣም ነው የሚያምረው። አይን ካላማረ ምናምን የሚባል ነገር አለ። እንደዚህ ጥርግ አድርገን በልተነዋል። በላዩ ላይ ሻይ ልከንበታል። ማሻአላህ እኛ በጣም ወደነዋል። ሞክሩት እናንተም።